የሚጋቡት ሰዎች የቆርቆሮ ቀለበት ቢያደርጉ ምንድነው ችግሩ? ምን ችግር አለ? ጠቅለል አድርጎ በደንብ አድርጎ በብርጭቆ ወረቀትም በምናምን በጋራጅ አለስልሶ ሰው የብርጭቆ ወረቀት የማያደርግ የቆርቆሮ ቀለበት የማያደርግ ምን ችግር አለ? መዳብስ ቢያደርግ የሆነ ብረትስ ቢያደርግ ይሄ አጥሩ የሽቦ አጥር ታውቃላችሁ? እሱንስ ቀለበት የማያደርግ ምን ችግር አለ? ለምንድነው ሰው የወርቅ ቀለበት የሚያደርገው? ጋብቻውን ማክበሩን የመጨረሻ ውድ በሆነ ነገር እየገለጸ ነው። ጋብቻው ትልቅ መሆኑን ዋጋ ውድ በሆነ ንጥረ ነገር ይገልጻል ማለት ነው እንጂ ግን ምንም የቆርቆሮም ቢሆን የምንም ቢሆን የብርስ ለምን አያደርግም? መንፈሳዊ ትርጉም አለው ቀለበቱ። ግን ሰው እናንተ ግን መንፈሳዊ ትርጉም ገብቷችሁ ነው የወርቅ የምታደርጉት? በፍጹም። መንፈሳዊ ያልሆኑ ሰዎች ሁሉ የወርቅ ቀለበት አይደል የሚያደርጉት? ፈረንጆች ሁሉ ከፍ ሲሉ ደግሞ የምንድነው የዳይመንድ ቀለበት ያደርጋሉ። የአልማዝ ቀለበት፣ የእንቁ ቀለበት ያደርጋሉ። ለምንድን ነው ሲባል ዋጋው ውድ የሆነ ነገር ምንድነው? እቃው ጥሩ ነው። እቃው ይከበራል፣ ተከብሮ ይቀመጣል።